ሰላም እንዴት ናችሁ? ዛሬ መስቀል ፍላወር ላይ እንገኛለን። መስቀል ፍላወር ላይ ግንባታቸው የተጠናቀቁ በፍሎር 2 ቤት ብቻ ያላቸው ቤቶች 236 ካሬ ላይ ያረፈ ባለ 3 መኝታ አፓርትመንት ነው ማሳያችሁ። ተከተሉኝ። እንደገባን መጀመሪያ ላይ የምናገኘው በጣም ሰፊ የሆነ ሳሎን ሲሆን ይሄ የምትመለከቱት ሳሎን ሞደርን ኪችንም ይኖረዋል፣ ትራዲሽናል ኪችንም ይኖረዋል። ኪችኖቹ ሰፋ ያሉ ናቸው። ይሄ የምትመለከቱት በጣም ሰፊ የሆነ በረንዳ ነው። ሙሉ ለሙሉ የአዲስ አበባ እይታ ይኖረዋል። እስከ ሜክሲኮ ድረስ ያለው እይታ ይኖረዋል። በጣም ሰፊ በረንዳ ነው። እታች የምትመለከቱት የመስቀል ፍላወር ዋና መንገድ ነው። ሌሎቹን ክፍሎች ደግሞ ላሳያችሁ። እንደገባን መጀመሪያ ላይ ከሳሎናችን በፊት የሰራተኛ ክፍልና የራሷ የሆነ ሻወር ይኖራታል። ይሄ ሰራተኛ ክፍላችንና ላውንደሪ ክፍላችን ነው። እዚህ ጋር ደግሞ የራሷ የሰራተኛዋ ባዝሩም ይኖራታል ማለት ነው። በቀጣይ ደግሞ ማሳያችሁ መኝታ ቤቶቻችንን ይሆናል። እሱንም እናየው፣ ተከተሉን። መጀመሪያ ማሳያችሁ ትልቁን መኝታ ቤት ነው። ማስተር ቤድሩማችን የራሱ የሆነ ወኪንግ ክሎዜት እና የራሱ የሆነ ባዝሩም ይኖረዋል። ተለቅ ያለና በጣም ግሩም እይታ ያለው ሰፊ መስታወት አለው። ሙሉ ለሙሉ በማታ ሰዓት አዲስ አበባን በደንብ ሊያሳይ የሚችል እይታ ነው የሚኖረን ከዚህ ጋር። ይሄ የምትመለከቱት ለሁለት መኝታ ቤቶች ያዘጋጀነው የጋራ ባዝሩም ሲሆን ፊት ለፊት ላይ ደግሞ መኝታ ቤቶቹ እናገኛለን። መኝታ ቤቶቹ የራሳቸው ክሎዜት ተገጥሞላቸዋል። የራሳቸው መብራት ሲስተም አላቸው። እዚህ ጋር የምትመለከቱት የቴሌቪዥን ማስቀመጫ ስፔስ ነው። መኝታ ቤቶቹም የራሳቸው የሆነ ቴሌቪዥን ማስገባት ይችላሉ። አሁን ማሳያችሁ ደግሞ የልጆች መኝታ ቤት በኩል ያለ በረንዳ ነው። ሁለቱም መኝታ ቤቶች አንድ ላይ ሊያገናኝ የሚችል በጣም ረጅም በረንዳ ነው። በጣም ትልቅ በረንዳ ነው። እስከ ሳሎን ቤቱ ድረስ የሚደርስ በረንዳ ማለት ነው። በዚሁ አጋጣሚ እንደዚህ የመሳሰሉ ቤቶችን በዚህ የዩቲዩብ ፔጅ ላይ ስለምንለቅ ሰብስክራይብ ማድረግ አይረሳ። በቀጣይ ደግሞ ማሳያችሁ ሁለተኛው መኝታ ቤት ነው። እሱም በተመሳሳይ የራሱ የሆነ ካፖርድ ተገጥሞለታል። በጣም ሰፊና ኳሊቲ ያላቸው እቃዎችን የተጠቀመው። ነው ደግሞ የምትመለከቱት ለተለያየ አገልግሎት ልትጠቀሙበት የምትችሉ እንደ ስቶር፣ እንደ ጸሎት ቤት የመሳሰለ አገልግሎትን መጠቀም የምትችሉበት ክፍል ነው። አስደሳቹ ዜና ደግሞ እነዚህን ቤቶች ካርታቸው ያለቀ ስለሆነ
በባንክ ኦፕሽን መግዛት የምትችሉበት ሜትድን ድርጅቱ አመቻችቶላቸዋል። 50% ለሚከፍል ደንበኛ የቀረውን 50% ክፍያ ከኦሮሚያ ኢንተርናሽናል ባንክ ጋር አመቻችተንላቸዋል። 100% ለሚከፍል ደንበኛ ደግሞ እስከ 10% የሚዘልቅ ዲስካውንት ይኖረናል። ይህን የዚህ ቤት ባለቤት ለመሆን ከታች በምናስቀምጥላችሁ ስልክ ላይ ደውሉልን። መልካም ጊዜ ይሁንልዎት።